ማለዳ ቀበሮና ውሻ። በድሮ ጊዜ ሰዎች ንብረታቸውን እንዲጠብቁላቸው ውሻና ቀበሮን አብረው ያኖሯቸው ነበር። ከዕለታት አንድ ቀን ቀበሮና ውሻ ያሉት አንድ ሰውዬ ወደ ጉዳዩ ለመሄድ በተነሳበት ጊዜ በቤቱ ውስጥ የነበረውን ስጋ ሌባ እንዳይሰርቅበት በትጋት ይጠብቁ ዘንድ ለውሻውና ለቀበሮ አስጠንቅቆ ነገራቸው። ነገር ግን ወዲያው ሰውየው ከቤቱ ወጣ እንዳለ ውሻው ምን አይነት ስጋ ይሆን? ወይኔ እስቲ ልየው ብሎ ወደ ውስጥ ገባና ቢመለከተው ስጋው የሚያጓጓ ሆኖ ታየው። በዚህ ጊዜ ውሻው ጠብቅ የተባለውን ስጋ መብላት ጀመረ። ቀበሮውም ዝም ብሎ ይመለከተው ነበር። ጥቂት እንደቆዩም ሰውየው ከሄደበት ተመልሶ መጣ። እንደደረሰም ቀና ብሎ ቢመለከት ስጋው ከቦታው የለም። ከዚያም ስጋውን ምን ወሰደው ሲል በቁጣ ጠየቀ። ውሻውም የለም እንዴ ሲል እንደማያውቅ ሆኖ መለሰለት። እንግዲያውስ እኔና ቀበሮ በውጪ በምንጫወትበት ጊዜ አንድ ነገር ገብቶ ወስዶት ይሆናል ብሎም ለጌታው መለሰለት። በዚህ ጊዜ ቀበሮ የውሻውን ንግግር አቋርጦ አንተ መጥፎ ውሻ፣ እውነት አትናገርም? ለምን ትዋሻለህ? ስትበላ አይቼሃለሁ፣ አትዋሽ አለውና እዩት ጌታዬ፣ አሁንም እንኳን ከንፈሩ ላይ የስጋው ምልክት አለ ሲል ተናገረ። ከዚያ በኋላ ሰውየው በጣም ተናዶ ቤቱን በውስጥ በኩል ዘጋውና አለንጋውን ከተሰቀለበት አውርዶ ልቡ እስኪጠፋ ድረስ ውሻውን ገረፈው ብታዩ ልጆች። ከዚያም የሰራውን ስራ ለጌታቸው በማሳወቁ ምክንያት ውሻው ተቀይሞት ለብዙ ቀን ቀበሮውን አኮረፈው። የደረሰበትን ቅጣት እያሰበ ሲቆጭና ሲናደድ ከቆየ በኋላ ቀን ሞላለትና አንድ ቀን ቀበሮን በድንገት ይዞ ነፍሱ እስክትጨነቅ ድረስ በንክሻ ተጫወተበት። ይህም ብቻ ሳይበቃው ሁለተኛ የተመለሰ እንደሆነ ከዚህ የባሰ መከራ እንደሚያገኘው በማስፈራራት ከመንደሩ አስወጥቶ አባረረው። ከዚያን ጊዜ ጀምሮ ቀበሮ ከውሻ ጋር መኖርን የሚፈራ ሆነ። ውሻም ሚስጥሩን አውርቶበት ያስገረፈውን ቂም ባለመርሳቱ ቀበሮን ባየ ቁጥር በማሳደድ ይኖራል። እሺ ልጆችዬ፣ ከዛሬው ተረታችን ምን ተማራችሁ? እስኪ ለወላጆቻችሁ ንገሯቸው። ከዛሬው ተረታችን የምንማረው ጥፋታችንን በውሸት መደበቅ እንደሌለብን፣ እምነት አጉዳይ ሆነን ብርቱ ቅጣት ከመቀበልና ከጓደኛ ከመለየት በታማኝነት ስራን እየሰሩ በሰላም መኖር እንደሚሻል ነው። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ